እንዴት ናችሁ? ከሙስሊሙ ማህበረሰብ ጋር በሴቶች ጉዳይ ትንሽ ልቧቀስ ነው የመጣሁት። ጥሩልኝ፣ ሁሉንም ወንዶችንም ሴቶችንም ጥሩልኝ። ሙስሊም ያልሆናችሁ ዩ ካን ስክሮል። ትንሽ አግሊ ሊሆን ይችላል። ሴቶችን በተመለከተ ያለብን ከባድ በሽታ አለ። አንድ ልጅ ያለችውን ሜታፎር ልንገራችሁና ልጀምር። ልክ ዛዮኒዝም ጽዮናዊነት ነው በአማርኛ ከጁዳይዝም ጋር እንዳይለያይ ተደርጎ ኢንፌስት አድርጎት አንዱን ከአንዱ ኢንሰፐረብል ሆኖ ያጣበቁበት ናሬቲቭ አለ አይደለ? እናንተም ልክ ዛዮኒስቶች ያደረጉትን ነገር ስታዩ ይሄ ያለቀውን ሰው ናሬቲቫቸው ምናምን ስትሙ ድሮም ይሁዳ ምናምን ትሎ የለ ሁሉም ዛዮኒስት ይሁዳ የሚመስላችሁ ነገር አለ። ሁለቱን ስርስር አድርገውታል እንዳይለይ። እነሱም ዛዮኒዝምን ስትወቅሱ ልክ ይሁዳ እንደወቀሳችሁ እንዲሆን አንቲሴሚቲክ ምናምን ብለው እንዲሰድቧቸው አድርገውታል። you get what I'm saying? ልክ በዛ መልኩ እስልምናንም ከሚሳጅኒ ጋር ሴቶችን ወደ ታች ከማየት ከሴት ኮንተምት ውስጡ ድረስ አስገብታችሁ እንዳይለይ አርጋችሁ አሳስራችሁታል፣ ተብትባችሁታል። ያልተበተባችሁት ደግሞ እንዳትሉ እንዴት አትሉ? በእስልምና መብት ተሰጥቶሻል፣ ከማንም በፊት መብት ተሰጠሽ ምናምን እያለ የሚዘፍን ሁሉ ልክ አንድ ሙስሊም ሴት የሴቶች መብት ሴቶች የሆነ ነገር ተጎዱ ብላ ልክ ስትመጣ ይረበሽ ያደርጋችኋል። በጣም ይረብሻችኋል። ትነጫነጫላችሁ። ኮሜንቷ ስር ገብታችሁ ማስፈራሪያ ማአት ቤተሰብ ልትበትኝ፣ ሃይማኖትሽን ስለማታቂ ሃይማኖትሽን ተቃርነሽ ነው፣ ፈረንጅ በሎሽ ነው፣ ፌሚኒዝም ነው። አሁን ደግሞ የመጣችሁ የሆነ ወረሽኝ የሚመስል ኤልጂቢቲ ምናምን ስለሆንሽ ነው። አጠቃላይ መብት የሰጠሽ ሃይማኖት አለሽ ያላችኋት ሴት መብት ስትል የሚሰማችሁ የሆነ አታክ ነው። ወንዶች ስለምጣይ ነው። አሁን ደግሞ የምትመጡት ለቅሶ የወንድ ጥላቻ። እንዴት ነው መብት ተሰጠሽ ካላችሁኝ በኋላ መብት ብዬ ስመጣ ሃይማኖቷ እኮ መብት ሰጥቷታል ስለሱ ልታወራ ነው ብላችሁ ጭንቅላታችሁ ላይ ማይመጣ ነውና ወዲያውኑ የተለያየ መጥፎ የምትሏቸውን ስሞች የምትዘረዝሩልኝ ለምንድን ነው? ያን ያህል ሃይማኖት ውስጥ በአፋችሁ ከላይ የውሸት የሚመስል ሂፖክራሲ በሚመስል ሁኔታ መብት አለሽ ብትሉ ሴት ልጅ ተነስታ ልታወራ ስትል ግን ወዲያው ዲፌንሲቭ ነው ብትሉ ወዲያው የተነካችሁ ነው ይመስላችሁ። ምንድነው ውስጡ ድረስ ያስገባባችሁ በሽታ እየታያችሁ ነው ወይ? ወንዶችም ሴቶችም። ከዚህ በፊት የሰራሁት ቪዲዮ ላይ የቤት ውስጥ ሌበርን የቤት ውስጥ ስራን ሴት ላይ ሙሉ በሙሉ መጫን፣ የሴት ማንነት ማድረግ፣ ሴትነት ማድረግ፣ ለወንድ ግን ጥዩፍ የሆነ ማይነካ ማድረግ መሰረት እንደሌለው ይሄ የተፈጠረው ሶሳይቲ ላይ ይሄ ናሬቲቭ የተቀረጸበት ሌላ ነገር እንዳለ ሳወራ ኮሜንቱን እንትን አደርግላችኋለሁ። ሃይማኖትሽን ብታቂ ኖሮ እኮ እንደዚህ አትይ ነበር፣ ሃይማኖትሽን ብታነቢ ኖሮ እኮ ምናምን። የቱ ጋር ነው በሃይማኖቴ በእስልምና የቤት ውስጥ ስራ የሴት እንደሆነ የሴት ማንነት እንደሆነ ለሴት እንደሚገራ ለሴት ይገራል ነው ያለኝ። ለሴት ልጅ ይገራል፣ ለወንድ እንደዛ አይቀለው። የቱ ጋር ነው በእስልምና? ወማ ሁወ ሚነል ኪታብ ከእስልምና አይደለም ከቁርአን አይደለም። ወየቁሉነ ሁወ ምን ዒንዲላህ ወማ ሁወ ምን ዒንዲላህ። ብዙ ነገር እስልምናሽ ምታቂ አላህ እንዲህ ብሎሻል፣ እንዲህ እስልምና ነው እንዲህ እስልምና ነው የምትሉት ምንም የለም። እስልምና ላይ ከናንተ አለመማራችን ዲናችንን አልሐምዱሊላህ ከናንተ ባለመማራችን። ወየቁሉነ ዐለላህ አልከዚበ ወሁም ያዕለሙን። እያወቃችሁ አላህ ላይ የዋሻችሁ ነው። ለሴት ሴትን ቦታዋ ማስቀመጥ፣ ሴትን የመርገጥ፣ ሴት ላይ የመረጋገጥ የምትፈልጉትን ነገር ከነቃች ያለ ማግኘት ፍርሃቻችሁ አላህ ላይ እያስቀጠፋችሁ ነው። በእስልምና ስም እስልምና ውስጥ የሌለ ነገር ካልጫን እያላችሁ ነው። ፈትዋ እያመጣችሁ ነው። አላህ የፈቀደላትን መብቷን አይቻልም ይሄ ነገር ወደዚህ እየመራ ስለሆነ ሙፍቲዎቹ ይሄ ነገር ወደዚህ ከላይ እስከታች ነው። ዛሬ ሁሉንም ነው የምጠራው። ጥሩልኝ፣ ሼር አድርጉልኝ እሺ። ወደ ሌላ ነገር እየመራ ስለሆነ ይሄ ነገር መከልከል አለባት። ማናችሁ እናንተ አላህ ያልከለከላት የምትከለክሏት? የምን ድፍረት ነው? እስልምና ላይ አዲስ ነገር መፈጣጠር ድረስ እስከምትዳፈሩ ሴትን ወደ ታች እንደዚህ ያሳያችሁ በሽታ ምን እንደሆነ ከራሳችሁ ጋር መስታወት ያዙና ተነጋገሩ። ደግሞ ኮሌክቲቭሊ ነው። ባለፈው አንድ ኡስታዝ ዶሜስቲክ አቢዩዝም ቤት ውስጥ ስትደበደቡ እናቶቻችን እንደዚህ ብለው ነበር ያለፉት ሲል እስልምና እኮ በዳይን እጅ ያዙ ይላል። እንዴት ትላለህ እንደዚህ? በደለኛው ነው መነገር የነበረበት። በደልን አበረታታህ እንደማለት ሴቶቹ እንዴት ይናገሩታል ብላችሁ ጥር ዲፌንድ ማድረግ ተሰብስባችሁ። እሺ የኡስታዙ ክብር አይነካ፣ ግን የተናገረው ነገር ልክ አይደለም፣ ሃርምፉል ነው። ይሄ ሁሉ ዶሜስቲክ አቢዩዝ፣ ይሄ ሁሉ በእስልምና የተሰጣት መብት ተወስዶባት ትምህርት ተከልክላ በግድ ተድራ ተደፍራ ተደብድባ የምትኖረው ሴት ጉዳይ ላይ ሲሆን ጸጥ የሚያስፈራ ጸጥታ ትይዙና አንድ ሴት የሆነ ነገር ስትናገር ሰማይ ድረስ ትወጣላችሁ፣ ውዥ ትላላችሁ አንድ ላይ ኮሌክቲቭሊ። ውስጣችሁ ድረስ ሴትን የማፈን ሴት ፓወር እንዳይኖራት የማድረግ በሽታ ዲፕ ገብቶባችኋል።
እስልምና ቢሆን ያሳሰባችሁ የተነኩ አደራ ያሏችሁ ረሱል ሰለላሁ ዐለይሂ ወሰለም ሴቶችን አደራ የተባላችሁ አደራ በልታችሁ አይናችሁን አፍጥታችሁ ሴቶች በየቦታው ይሄን ሁሉ ሲደረጉ ዝም አትሉም ነበር። ከዛ የሚያጠፉ ሴቶች የሉም አይደለም፣ ያጠፋሉ። ሙስሊሞቹ ሴቶች በደንብ ያጠፋሉ። መብት ብለው ሌላ ነገሮች ሊገቡ ይችላሉ። ገቡ። እነሱም በራሱ ጉዳይ ሄዱ እንጂ እነሱን ለመንካት ስትሉ አይደለም። እስልምናን ተጠቅማችሁ ሴቶችን እየረገጣችሁ ያላችሁት ውስጣችሁ በሽታ ስላለባችሁ ነው። ኮሜንቴ ስር እየመጣ ዝዝ የሚለው በሴቶች ጥቃት ላይ ጸጥ የሚለው ድምጻችሁ ያስታውቃል።